ዳስ ዋይ ትንሽ ሰውነቴም ጨምር ያለው ትንሽ እየወፈርኩኝ ነው ከነበርኩበት አይደለ ጋይስ ሃቭ ዩ ኖቲስድ ዳት እየጨመርኩ ነው ሰውነት ከነበርኩበት እና this is all because በቃ ራሴ ላይ ፎከስ ማድረግ ፈለኩኝ መንፈሴ ማረጋጋት I don't know በቃ ትንሽ ረጋ ብዬ ከዛ ተመለሳለሁ የታባቱ ቀውጢ ነው የምናደርገው you know how it is ቀውጢ ነው የምናደርገው thank you so much thank you እወዳችኋለሁ በጣም እሺ እና ቃሉ ፑቲክ ብላችሁ እየጻፋችሁ ነው ከቃሉ ጋር እያወራን ያለ ነው ቃሉ I want him to be international he's already international actually ቪዲዮዎቹ በጣም በኢንተርናሽናል ደረጃ እይታ እያገኙ ነው ያሉት which is amazing I am proud of my guy በጣም ጎበዝ ታለንትድ ልጅ ነው all of a sudden በፍጥነት ነው በቃ አይኔ ውስጥ የገባው ታውቃላችሁ እና ስልክ አውርቼዋለሁ ከፋሚሊዎቹ ጋር ከቤተሰቦቹ ጋር አውርቻለሁ እና ችግር የለውም ከምታስቡት በላይ ትልቅ ደረጃ ይደርሳል እሱም ኢንተርናሽናልም ኦሬዲ ሆኗል ትክክለኛ መንገዶች ነው መስተካከል ያለባቸው እና don't worry we got something coming okay ጠብቁ ብቻ ትንሽ right አሁን እኔ አላማዬ ምንድነው መሰላችሁ አዶናይ ቻሌንጅ ዲለን የሚል አለ which is ዲለን ፔጅ ሲመጣ ኢንተርናሽናል መሆን የሚገባቸው ሰዎች አሉ በቃ ልክ እንደ ቃሉ እነሱ ሰዎች እንዲወጡ ፈልጋለሁ በቃ ሃሽታጉን ተጠቅመው you know ቪዲዮዎች እንዲሰሩ እንዳያቸውና ከዛ በቃ ላይክ ያቺ ሞመንት ተጠቅመን ብዙ ወጣት ወደ ኢንተርናሽናል ደረጃ እንድናወጣ ያግዘናል ብዬ አስባለሁ አሁን ቃሉ ሲመጣ ከዲላን ጋር ኮላብ እንዲያደርግ ፈልጋለሁ ሙሉ ምኞቴ ነው ነግሬዋለሁም ኮላብ አድርገውም አሪፍ እይታ እንደሚያገኝ ኢንተርናሽናሊ በጣም ከፍ ባለ ሁኔታ ደግሞ እይታ እንደሚያገኝ 100% እርግጠኛ ነኝ ሶ እየተዘጋጀን ያለ ነው ወደዛ ያ ነገር ሀፕን ለማድረግ ማለት ነው ዲላን ፔጅ ሲመጣ እንዴት የሚሆን ይመስላችኋል አዲስ አበባ በጣም ብዙ ሰው ነው የሚወደው እኔ በጣም የገረመኝ ማለት ነው ለምን እንደሆነ አይ ቲንክ አባይ ግድብ ነው መጀመሪያ ብዙዎቻችን በቃ እንድናየው ያደረገን ግን ደግሞ የኢትዮጵያ ሕዝብ ከዲላን ፔጅ ጋር የሆነ በቃ እንትን አለው ኮኔክሽን አለው በጣም የሚገርመኝ ነገር ባይ ዘ ወይ ሃቭ ዩ ኖቲስድ እናንተ አስተውላችሁታል አንድ ብላችሁ እስኪ ጻፍ ካስተዋላችሁት የኢትዮጵያ ሕዝብ በቃ ዲላን ፔጅን በጣም ይወደዋል አስተውላችሁታል ኢቭን ያን ያህል ባይገባንም የሚናገረው ነገር ግን በጣም የሚወደው ብዙ ሰው አለና ካይሾው ስፒድ በላይ ትልቅ አቀባበል እንደሚደረግለት እርግጠኛ ነኝ በጣም በቃ ዲላን ፔጅ እዛ ሀገሩም ሆኖ ስለ ኢትዮጵያ ብዙ ነገሮችን ያነሳ እኛን ሰፖርት እያደረገ የነበረ ሰው ነውና it's going to be amazing 100% ወዳችኋለሁ ከምታስቡት በላይ ሁላችሁም ወዳችኋለሁ 444 ፋሚሊ ቢራቢሮ ፋሚሊ thank you so much for showing up ከምታስቡት በላይ ክብር አለኝ ለእናንተ ከምታስቡት በላይ ፍቅር አለኝ ሰፖርት ስለምታደርጉኝ ስለምትወዱኝ ራይት ስለምትወዱኝ ከጎናችሁ አርጋችሁ እንደ ልጃችሁ እንደ ወንድማችሁ ስለምትንከባከቡኝ በጣም አመሰግናለሁ እሺ ትልቅ ደረጃ እንደርሳለን አያቋርጥም አላቋርጥ ጀምሬ ነው ነገሩ አዲስ አበባ ደግሞ አዲስ ኢቨንት ጠብቁ ከዋሽንግተን ዲሲ ወደ አዲስ አበባ ከዛ ደግሞ ቱሩን እንጨርሰዋለን አሜሪካም ዱባይም ያ ወዳችኋለሁ በጣም ጥያቄ ካላችሁ ጠይቁኝ ከመውጣቴ በፊት ጥያቄ ጠይቁ የፈለጋችሁን ጠይቁ ፈጠነብኝ ሊያዘው ትንሽ ኦኬ እስኪ ጠይቁ go ahead I'm going to read it ጠይቁ I love you all እስኪ ጃኒ ያለች እና ነች she's doing great we and
እወዳቸዋለሁ። ፈጠነብኝ ጥያቄዎቹ። በጣም እወዳቸዋለሁ። አሁን ምንድነው መሰላችሁ ትናንትና I'm going to tell you this before I go ትናንትና ቁጭ ብዬ እያሰብኩበት ነበርና እንደምታውቁት አዶናይ በጣም ብዙ ማንነት አለው። አይገርማችሁም? ሱፍ ስለብስ አነጋገሬ ይቀየራል። ጃኬት ለብሼ ስመጣ አነጋገሬ ይቀየራል ምናምን ብዙ ማንነቶች አሉኝና ከዛ ይህ አመት ምን ብዬ ነበረ? ቆይ ላሳያችሁ እስኪ። ያላሳያችሁ እንደምታዩት ይሄ እያያችሁ ነው አይደለ? look at this ስንት ነው? 1 2 3 4 አዋርድ ነው የበላነው ያለፈው አመት። የአሁኑ አመት ደግሞ 6 አዋርድ ነው እቅድ ያደረኩት ማለት ነው። አሚን የኔ የስራዬ ምክንያት አዋርድ አይደለም honestly but it's just a challenge for myself። እንደ አንድ ወንድ ራሴን ቻሌንጅ ሳረገው በቃ ወደፊት እንዲቀጥል ያደርገኛል። የበለጠ ደግሞ በቃ የሆነ ገባችሁ በሀንገር። ከዛ አዶናይ ኦኬ 6 አዋርድ ማሸነፍ ትፈልጋለህ? እንዴት አድርገህ ነው 6 አዋርድ የምታሸንፈው? 6 አዋርድ የማሸንፈው አይ ቲንክ ክሬቲቪቲ መጨመር አለበት። አሁን ተረዳችሁኝ? ክሬቲቪቲ መጨመር አለበት። የሞቲቬሽናል ምክር ብቻ ሳይሆን ከዛም በላይ መሆን አለበት። ወደ ዳንስ መግባት አለብኝ። መደነስ መጀመር አለብኝ። ምን ሆነ አባታችሁ ጎበዝ ነኝ እናዝ ማንም አይችለኝም ትላለህ እያልን እየተለማመድ ወይም ደግሞ እንደዚህ። ከዛ እናንተ ስለምትወዱኝ ትመርጡኛላችሁ። ስለምንዋደድ እንመራረጣለን። አትከዱኝማ። ስሙኝ እንደዚህ እያልኩኝ ዳንስ ለቃለሁ ምናምን ቤስት ዳንሰር ኦፍ ዘ ይር አዶናይ ምናምን ልክ እንደምጨፍር ሰው። ከዛ ኮሬጅ but you know what አንድ አዋርድ ለመውሰድ ምን መሆን አለብህ? በቃ ታለንትህ ሻይን ማድረግ አለበት። አሁን በዳንስ ኢንዱስትሪውም በጣም እንትን ዶሚኔት ማድረግ አለብኝ ማለት ነው። ኮሜዲ ላይ ከሆነ በኮሜዲ ኢንዱስትሪውም ዶሚኔት ማድረግ አለብኝ በተለያዩ ነገሮች። ተረዳችሁኝ? እናንተ ምረጡኝ ብዬ አይደለም የምትመርጡኝ። if you think okay አዶናይ በጣም this is amazing እና ማሸነፍ አለበት ብላችሁ ካሰባችሁ ነው የምትመርጡት አይደል?